አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኖ ነባሮችም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ ይላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ድራማ ክፍል 48 ነው። ቪዲዮውን ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ። አመሰግናለሁ። እትዬ ሄለን ለቴዲ ቀጥራው በጣም እንደተናደደች እና በልጇ በጣም እንዳፈረች ነገረችው። ቴዲም ያለውን እንቅጩን ነገራት። በአሁን ሰዓት ልጅን ወላጅ ካልተቆጣጠረ የት ገባህ የት ወጣ ብሎ ካልተቆጣጠረ ልጅ የሚወድቅበት አይታወቅም አላት። እኔ ግን እንደዚህ አላስባትም ነበረ። ብዙ ነገር እጠብቃት ነበረ። በዛም ሆኖ አንተም እያየህ ነው ለሷ ብዬ ምን ውስጥ እንደምገባ ለሷ ብዬ ምን ያህል እንደሚለፋ ታውቃለህ። እሷ ግን እንዴት እንደዚህ ልታደርገኝ ቻለች አለችው። እሱም ሊያረጋጋት ሞከረ። አሁን መበሳጨትሽና ሌላ ችግር ነው የሚያመጣው። ስለዚህ አንቺ ተረጋጊና የሚሆነውን መፍትሄ መፈለግ ነው አላት። ለመሆኑ ልጁ ማን ነው ብሎ ጠየቃት። አይ እሱማ ትምህርት ቤት አብሮ የሚማሩ ትምህርት ቤት ውስጥ ነው፣ ጓደኛዋ ነው። እሱ አብሯት እንዳለ ደግሞ ሰምቻለሁ። ሌላም ጉድ ተጨመረብኝ አለችው። እሱም አይ እንደዛ ከሆነ ደግሞ ሌላ ችግር አለ ማለት ነው። ምክንያቱም አንድ ክፍል ውስጥ አብሮ የሚማሩ አንድ ላይ ሆኖ ክፍል ካቋረጡ ይሄ ከባድ ችግር ነው ማለት ነው። ይሄንን ማጣራትና ማወቅ አለብሽ አላት። እሷም በቃ ልጁን እንድትይዝልኝና ልጁን እንድትፈልግልኝ ፈልጋለሁ አለችው። እሱ እሺ ምን ማረጃ አለሽ? ምክንያቱም ልጁን ጆኒን ነው የምታስይዘው። ጆን ደግሞ እሺ የልጁ ፎቶ አለሽ ወይ ብሎ ጠየቃት። እትዬ ለንም ፎቶ የለኝም፣ የማደርገው ሁሉ ጠፍቶብኛል አለችው። ቴዲም አረጋግቷታል። እሺ በቃ ይሆናል ሁሉም፣ ግን አታስቢ አንቺ አላት። ኑኑና ቤሎል አንድ ላይ ሆኖ አብሮ እያወሩ እንዲሁም የሚወጡበት ክፍለ ጊዜና የሚዝናኑበት እንዲሁም ቆየሽ እኮ ሳታይን ሳንገናኝ እየተባባሉ በድብቅ አዶናይና ኤልሾ አየቻቸው። ኤልሾም የእሷን ውድቀትና የእሷ መጥፎ እንዲሁም ደግሞ ከወንድም ጋር እንዳትሆኝ ብዬሽ ነበር ብላ ብዙ ጊዜ ነግራት ነበረ። በዛም ሆኖ እንዲጣሉና ሌላ ነገር እንዲፈጠር ስለምትፈልግ ለአዶኒ ጠርታ አሳየችው። አዶኒና እሷ የሚሆኑትን ሁሉ ቆሞ አዩ። አዶኒ መቼም ቢሆን አይፋታውም ቤሎልን ቆሞ አይቶታል። ቤሎል ደግሞ እነሱ እያወሩ በድብቅ እሱ ዞር ሲል የታየባቸው መስሏቸው ሮጦ ወደ ክፍል ሄዱና ቁም ሳጥን ውስጥ ግባ አልገባም እየተባባሉ ቁም ሳጥን ውስጥ በግድ ገቡ። ቤሎልም እየሮጠ ሲመጣ ኑኑ የሚውጣት ነገር ጠፋባት። ወይኔ ማነው ያየው? ምን ሆንክ ደግሞ ብላ እሷን ከኋላ እየሮጠች አብሮ ወደ ኤልሾ ክፍል ሲሄዱ ኤልሾን ግን ሊያገኛት አልቻለም። ሲጠራትም ምንም ነገር አላገኘም። እትዬ ሄለንም የማደርገው ሁሉ ተንኮል አልሳካ ብሎኛል ብላም ብስጭት ውስጥ ገብታለች። ለቴዲም አዶናይን ይዞ እንዲያሰቃየውና ስራ አገኘው ብላ እሷም እንደጠራችው እኛም አይተን ነበረ። በዛም ሆኖ ልጁ ግን ኃይለኛ እንደሆነና የሚያዝ አይደለም የሚታለል አይደለም ብሎ ያለውን እንቅጭ ነገራት። እሷም አላመነችም። እንዴት ሊሆን ይችላል እንደዚህ? ቆይ ምንድን ነው ይሁን? እነዚህ ቤተሰቦች የማደርገው ተንኮል እያወቁብኝ ነው የሚለው ነገር እሷም ሀሳብ ውስጥ ጥርጣሬ ውስጥ ገብታለች። ምክንያቱም ሁላቸውም በአንድ በኩል የምታሳካውን ስታስበው፣ በአንድ በኩል ደግሞ የሆነ ነገር ይመጣባታል። ቤት ውስጥም ሁላቸውም ጠርጥሯታል። ይህንን ደግሞ እሷም ታውቃለች። መሲም ቤት ውስጥ ሆና ቴዲ በሌላ ስልክ ደውሎ ድምፁን ቀይሮ ቦርሳ ጥለሻል፣ እቃ ጥለሻል፣ ነይና ውሰጂ ብሎ የሆነ ቦታ ላይ ቀጠራት። እሷም እውነት ሌላ ሰው መስሏት ሄደች። ስትሄድም እሱ በአንድ በር ስር ተደብቆ ጠበቃት። ስትደርስም አይ ማንም ሰው የለም በቃ ልመለስ ብላ ወደ
መጣችበት ስትመለስ እሱ ግን እጇን አንጠልጥሎ ያዛት። እሷም ደነገጠች። የጠበቀችው እሷ አልነበረም፣ ሌላ ሰው በጠበቀችው ላይ የተጠራሽው በስልክ ነው አይደል? እኔ ነኝ ድምፅ ቀይሬ ያወራውሽ እኔ ነኝ። ምክንያቱም የኔ ቴክስትም ሆነ የደወልኩት ስለማትመልሺ በሌላ ስልክ እኔ ነኝ የደወልኩት አላት። እሷም ያለውን እንቅጩን ነገረችው። እኔ አልፈልግም፣ ለምን ትከታተለኛለህ? እኔ እኮ ነግሬሃለሁ፣ አልወድም፣ አስመሳይ፣ በጣም መጥፎ ሰው ነህ ብዬሃለሁ አለችው። እሱ ግን እኔ እወድሻለሁ፣ አፈቅርሻለሁ፣ እንደማፈቅርሽና እንደመወድሽ ምን አድርጌ በምን ልንገርሽ? በምን በልኩ ነው የሚገባሽ? ከዛ ጅል ጋራ ሜዳ ላይ አስቀርተሽኝ እጅ ለእጅ ተያይዛችሁ ሄዳችኋል። አንቺ ነሽ እንጂ ፍቅሬን የገፋሽው ብሎ እሷም ወቀሳት። እሷም ግን ምንም አይገባትም። አልፈልግህም ብያለሁ፣ አልፈልግህም፣ በጣም መጥፎ ሰው ነህ፣ ደግሞ ብዙ ነገር ይቀረሃል፣ ገና ትለፈልፋለህ ብላ ያለውን ነገር ቆማ ነገረችው። እሷም ያለውን ፋታ እንደምታፈቅርና እሱን እንደምትወድ እንዲሁም ፍቅር ጊዜ ጀምረናል፣ ስለዚህ በውስጥ ገብታ ደግሞ አትበጥብጥን፣ ታዋን በቃ የራሴን ህይወት ኑር፣ እኔም የራሴን ህይወት እየመራው ነው አለችው። ከዛ ሰው ጋር እኔን ትተሽ እሱን መረች፣ ከዛ ሰው ጋር እኔን አወዳደርሽ አላት። ምክንያቱም አንተ አስመሳይ ወረኛ ስለሆንክ እኔ አልፈልግም፣ አልወድም አለችው። አሁንስ ቴዲ እኔም አሳዝኖኛል። ምስኪን የሚወጣው የሚያወራው ነገር እኔ ክፉ አይደለሁም ለብር ብዬ ወይም ደግሞ ከእሷ ጋር ሌላ ግንኙነት ስላለን ነው እንጂ መጥፎ ነገሮችን እንዲሰራ የምትገፋፋኝ እሷ ናት እንጂ እኔ ወድጄ አይደለም የሚለው ነገር ከእሷ ደግሞ መቼም ቢሆን መለየት አልፈልግም፣ መለየትም ደግሞ አልችልም ልለይብልም ብሎ ነግሯት ነበረ። ምክንያቱም ከእትዬ ሄለን ጋር ብዙ ነገሮችን ስለሚሰራ መሲ ለዛ ሆኖ እሷ አትፈልግም። ያንን ስለሚሰራ ተንኮሎቹን ተቀባብሎ ስለሚሰራ ያንን ስለምታውቅበት እሷም በዛ ምክንያት አስመሳይ ነህ፣ ወረኛ፣ በጣም መጥፎ ሰው ነው ያለችው። እሱም ምን አጠፋውኝ ባክሽን፣ ፍቅሬን ተረጅኝ፣ ተቀበይኝ፣ ተይ እያለ እየለመናት በጸባይ ያንቺ ቁጣና ያንቺ መሳደብ ለእኔ እኮ ምን ያህል እንደሚያስደስተኝ ታውቂያለሽ እያላት እያባበላት፣ መሲ ግን ምንም አይነት ልታምን ልትቀበለው አልቻለችም። እሷ እየሰደበችው የምትውልበትን እወቅ፣ የምትሄድበትን እወቅ፣ ካሁን በኋላ አትፈልገኝ፣ አልፈልግም ብያለሁ፣ ነግሬያለሁ፣ ሌላ ችግር ውስጥ እንዳትገባ ብላ አስጠንቅቃ ነገረችው። መሲ ቴዲን እዛው አቁማ ጥላው ሄደች። በዛ ቆሞ እሱ የሀሳብ ውስጥና ጭንቀት ውስጥ እያለ ለምን ጠላችን የሚለው ነገር እያሰበ እያለ አዶናይ መጣ። ብዙ ጊዜ ከተያየን ቆይተናል፣ እንዴት ነህ ለመሆኑ አለው። አይ እዛ ሀዘን ጊዜ አባቴ ሞት ሀዘን ጊዜ ስትመጣ እንዲሁም ጥሩ ሰው ትመስለኝ ነበረ አለው። አዎ ጥሩ ሰው ነኝ፣ ደግሞም እኮ ያንተ አባት የኔ ባለውለታዬ ነው፣ ብዙ ነገር አድርጎልኛል፣ ብዙ ነገርም አክሮኛል አለው። አይ ጥሩ ሰው እንኳን አትመስልም፣ ጠላት ቅጥል ይበል፣ እኔ በጣም በርትቻለሁ፣ ጠንክሬያለሁ አለው አዶኒም። ቴዲም ንግግርህ ምንም አልገባኝም አለው። አዶኒም ንግግሬ የሚገባው ለተማረ እንጂ ተማሮ ብሎ ለሚል አይደለም፣ ስለዚህ በቅርቡ እንገናኛለን፣ ደህና ውል ብሎ አሰናበተው። ቴዲም የሚለው ነገር ጠፋበት። የአባቴ ወዳጅ ስለሆንክ መገናኘታችን አይቀርም ብሎ አሰናበተው። አዶናይም ሌላ ነገር አባቱን ገዳይ ማን እንደሆነ እየተረዳና እየፈላለገ ስለሆነ እሱም እጁ እንዳለበት ያወቀና የተጠረጠረ ይመስላል። ኑኑ እና ቤሎል ተቀጣጠሩ። በዛም ሆኖ ጆን ግን ኋላቸው እየተከታተላቸው ነው።